ሰላም ቤተሰቦች እንዴት ቆያችሁ? ዛሬ ደግሞ በአዲስ ቪዲዮ የአማርኛ ቃላት ምስረታ ተመልሻለሁ ማለት ነው። በዛሬው ቪዲዮ በከ የሚጀምሩ ፊደሎችን ነው ዛሬ የምናየው ማለት ነው። ስለዚህ ከፊደል እዚህ ጋር አለ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ስለዚህ የከቤቶች 7 ፊደሎች አሉ ማለት ነው። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ስለዚህ እነዚህን ፊደሎች ምንድን ነው የምናደርገው? ለእነዚህ ፊደሎች አሁን ደግሞ የተመሰረቱ ቃሎች አሉ ማለት ነው። ስለዚህ እነዚህን ፊደሎች እያየን እንማርባቸዋለን ማለት ነው። እዚህ ጋር ምን ይታያቸዋል? በስልክ ቁጥር አለ። መማር ኦንላይን መማር የምትፈልጉ ባላችሁበት ሆናችሁ በሚመቻችሁ ሰዓት ከኔ ጋር መማር ትችላላችሁ። በኢሞ፣ ቴሌግራም ወይ ዋትሳፕ ላይ ማለት ነው። ስልኩን ቁጥሩን ሴቭ ታደርጋላችሁ 0920 24 775 24 775 ይህን ቁጥር ሴቭ በማድረግ ኢሞ፣ ቴሌግራም፣ ዋትሳፕ ላይ መደወል ማለት ነው። እሺ በቀጣይ እነዚህ እያንዳንዱ ፊደሎችን እናያለን። አሁን ለምሳሌ በከ የተመሰረቱ ፊደሎችን ወደታች እናነባለን ማለት ነው። ለምሳሌ ከ በ አለች እዚህ ጋር፣ እቺ ደግሞ በ ነች። ስለዚህ ከበበ ስንል ያው ባለ 3 ፊደል። ስለዚህ ከ የመጀመሪያ ፊደል ተመሰረተ ቃል ይሄኛው ነው ማለት ነው። ከ እቺ በ ነች፣ ይሄኛው በ ነው። ከበበ ብለን ማንበብ እንችላለን። እሺ ሁለተኛው ላይ ደግሞ ምን አለ? የመጀመሪያው ያው ከ ነች። ሁለተኛ እዚህ ጋር እቺ እና ይሄ ተመሳሳይ ናቸው። ለ ስለዚህ ከለለ ከለለ ብለን ማንበብ እንችላለን። እዚህ ጋር ይሄም ከ ነው። ይሄ ደግሞ የሁለት ማለች በ። ይሄ የረ ፊደል ነው። የረ ፊደል ስንተኛ ፊደል ነው? የረ ፊደል 7ኛ ፊደል ነው። ስለዚህ የረ ፊደል 7ኛ ፊደል ጽሑፏን አይተን ለማናቅ ሰዎች ምን እናደርጋለን? ረ ከመጀመሪያው እስከ 7ኛው እናነባለን ማለት ነው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። አያችሁ 7ኛ ፊደሏ መሆኑን ካወቅን ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ብለን እቺ ፊደል ሮ መሆኗን መገመት እንችላለን ማለት ነው። ስለዚህ ከበሮ ከበሮ ብለን እናነባዋለን። እሺ ከዛ ደግሞ ወደዚህኛው እንሄዳለን። ያው የመጀመሪያዋ ከ ነች። ሁለተኛ ብ የበቤት ስንት? 6ኛ። ስለዚህ እቺ ፊደል አሁን የበቤት 6ኛ መሆኑን የበቤት 4ኛ 5ኛ መሆኑን የምታውቁት ምልክት መያዝ ነው። ያው ስትማሩ ስታነቡት ፊደሎችን የራሳችሁን ምልክት ይዛላችሁ። ከዛ ውጭ ደግሞ ፊደሎችን ወደ ታች እያነበባችሁ ያው ከዚህ በፊትም የሰራሁት ቪዲዮ አለ። ፊደሎችን ወደ ታች ስታነቧቸው አሁን ትለምዷቸዋላችሁ ቅጥያዎች በየት እንዳሉ። የአምስተኛ ፊደሎች ቀለበት አለ። ለምሳሌ ይሄ ቀለበት አለው፣ ይሄ ቀለበት አለው። ሌላ እግራችሁ ላይ ቀለበት አለ። እስኪ አሁን ይሄ ፊደል አሁን 5ኛ ነው። ያችሁ ቀለበት እግራችሁ ላይ ባላቸው እንደዚህ ፊደሎችን ወደ ታች ማንበብ የሚጠቅማችሁ ለዚህ ነው። የተሰራ ቪዲዮ አለ፣ እዩት። ድጋሚ በየጊዜው ደግሞ እየሰራሁ እለቃለሁ። ስለዚህ በዛ መንገድ አሁን ይችኛቱ የበቤት 6ኛ ነች። ስለዚህ የበቤት 6ኛ ከሆነች ምንድነው የምታደርጉት? በን እስከ 6ኛ ማንበብ። በ፣ ቡ፣ ቢ፣ ባ፣ ቤ 5 ብ 6። ስለዚህ እቺ ፊደል ማነች ማለት ነው? ብ ነች ማለት ነው። ቀጣይ ደግሞ እቺም ት ነች። ት ማለት የተቤት 6ኛ። ተ፣ ቱ፣ ቲ፣ ታ፣ ቴ 5ኛ ቴ፣ ት 6ኛ። አያችሁ? ተ፣ ቱ፣ ቲ፣ ታ፣ ቴ ት። እሺ ይሄ አንደኛ ነው። ከ ይሄ ብ ይሄ ት። ስለዚህ ከ ብት ከብት ብለን ማንበብ እንችላለን። ኦንላይን እናስተምራለን። እዚህ ጋር የሚታያችሁ ስልክ ቁጥር አለ። አሊያም ደግሞ ዩቲዩብ ላይ ገብታችሁ ስልክ ቁጥር ከማንኛውም ቪዲዮ ላይ ስላለ ስልክ ቁጥሩን በማውጣት በሚመቻችሁ ጊዜ በሚመቻችሁ ሰዓት በግል እናስተምራለን፣ እናስጠናለን። እሺ አሁን ደግሞ ወደ ቀጣይ እንሄዳለን። ይሄ ከ ነው። ይቺ ሰ ነች የመጀመሪያ ፊደል ስለሆነ ይሄ ደግሞ የለቤት 6ኛ። አሁንም ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል ል። አያችሁት? የለቤት 6ኛ ል ነች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል ል። ስለዚህ ምን ብለን እናነባለን? የመጀመሪያው ከ፣ ከዛ ሰ፣ ከዛ ል። ከሰል ብለን አነበብን ማለት ነው። ከሰል ከሰል ብለን በቀላሉ ማንበብ እንችላለን ይሄንን ማለት ነው። እሺ አሁን ደግሞ ወደ ሁለተኛ ፊደሎች እንሄዳለን። ሁለተኛ ፊደሎች ላይ ያሉት የማን ፊደል? ሁለተኛ የከቤት ሁለተኛ ፊደል። እሺ ከኩ ነው የምንለው ማለት ነው። ሁለተኛ ፊደል ከሆነ ኩ ከኩ። እሺ አሁን እቺ ፊደል ማንች ማለት ነው? ኩ።
እሺ ይችኛይቱ አንደኛ ፊደል ነች በ። ይሄኛው የተ ስድስተኛ ፊደል ነው። የተ ስድስተኛ ፊደል ማለት ነው ተ ቱ ቲ ታ ቴ ት ት ነው ማለት ነው። ት ስለዚህ ኩ በት ኩ በት ኩበት እንላለን ማለት ነው። ይችኛይቱ ያው ሁለተኛ ፊደሎች ናቸው። ኩ ነች። እሺ ይሄ የተ ቤት ነው አይደለ? የተ ቤት ስንተኛ ፊደል? የተ ቤት አራተኛ ፊደል። ስለዚህ ምንድን እናደርጋለን? አራተኛ ፊደልን በድምፅ መናቃት ከሆነች ፊደል ለማግኘት ተቱ ቲታ በቃ ማንኛውም ሰው አስተማሪ ባይኖረው ራሱን በአጭር ጊዜ ማንበብ መጻፍ እንዲችል እነዚህ ሜቶዶች በደንብ ተግብሮ ራሱን በራሱ ማስተማር ይችላል። ከዚህ ውጭ ግን ያው ማንኛውም ሰው ነውና ማንበብ መጻፍ አይቀርበትም። የጊዜ ጉዳይ ነው እንጂ ይለምዳል። ግን በቀላሉ ደግሞ ይህን ሲስተም ብትጠቀሙ ሞር የተሻለ በአጭር ጊዜ መጨረስ ትችላላችሁ። ስለዚህ አሁን እቺ ኩ ከዚች ታ ብለን አይደለም ኩታ ኩታ። እሺ ይሄ ደግሞ ኩ ይሄ ባ ኩባ ኩ እቺ ቀለበት አላት። ቀለበት ያላቸው አብዛኛው ጊዜ አምስተኛ ፊደል ናቸው እግራቸው ላይ ቀለበት ያለ። አሁን ይሄ ግን በውስጥ ነው በውጭ ነው የአምስተኛ ፊደል ሲሆን፣ ስለዚህ የረ አምስተኛ ረ ሩ ሪ ራ ሬ አያች የረ አምስተኛ ሬ ፊደል ነው ማለት ነው። ኩሬ ኩሬ ብላችሁ ታነቡታላችሁ። ይሄ ኩ ል ቅድም አንብበናል እዚህ ጋር ላይ ኩል ይላል ማለት ነው። ወደ ቀጣይ ወደ ሶስተኛ ፊደል እንሄዳለን ማለት ነው። እነዚያው ሶስተኛ ፊደሎች ናቸው። እሺ ሶስተኛ ፊደል ማለት ነው ከኩ ኪ ነች ማለት ነው ሶስተኛ ፊደሏ። ስለዚህ ቺም ኬ ነች ቺም ኬ ነች። ያው ሁለት ተመሳሳይ ፊደል ሲደራረብ እንደዚህ ራሳቸውን ኪን ቀጣይ ደግሞ ሁለተኛውን ኪም አብሮ መጥራት ማንበብ። ስለዚህ ኪ ብላችሁ ታነቡታላችሁ። እዚህ ጋር ያው አንዳንድ ስም ነው ሲቆላመጥ ነው ኪኪ ምናምን ሊሊ እንደሚባለው ማለት ነው። እሺ አሁን ደግሞ እዚህ ጋር ኪ ነች ቺኛይቱ ሰባተኛ ፊደል የለቤት ሰባተኛ የለቤት ሰባተኛ ለን እስከ ሰባት ስናነብ ለሉ ሊ ላ ሌ ል ሎ። ስለዚህ ኪሎ ብላችሁ ታነቡታላችሁ ማለት ነው። ኪሎ ኦኬ። አሁን ስልክ ቁጥር ይታያችኋል። እሺ ኪ ከዛ አለው ኪሎ። እሺ እቺ ደግሞ ኪ ቅድም ያነበብናት ሮ ይሄ የሰቤት ስድስተኛ ሰሱ ሲ ሳሴ ስ ኪሮስ ኪሮስ ብለን ማንበብ እንችላለን። ይሄ ኪ ከዛ ማለት ስ ከኩ ኪ ከዛ ስ ኪስ ኪስ ኪ ይሄ የደቤት አራተኛ ነች እና የደቤት አራተኛ ማነች? ደዱ ዲዳ ዳ። ስለዚህ ኪ ብለን ዳ እንላለን። እሺ ቀጣይ ደግሞ ማለች የነቤት ነች አይደለ? የነቤት ስንተኛ? ስድስተኛ ነ ኑ ኒ ና ኔ ን አያችሁ። ስለዚህ እቺ ፊደል ን ነች ማለት ነው። ስለዚህ ኪዳን ብላችሁ ባጭሩ ትችላላችሁ ማለት ነው። ኪዳን። እሺ አሁን ወደ አራተኛ ፊደሎች እንሄዳለን። አራተኛ እሺ አሁን የመጀመሪያው ከኩ ኪ ካ ነች ማለት ነው አይደል? ካ ቀጣይ የረቤት ስድስተኛ ር ቀጣይ የተቤት አራተኛ ተቱ ቲ ታ ነች ማለት ነው። ስለዚህ ካ ር ታ ካርታ። ይሄም ካ ም ፕ ካምፕ ካ ይሄ የነቤት አራተኛ ነኑኒ ና የደቤት አራተኛ ዳ ካናዳ ካህን ካሮት ካሮት ይሄ ያው ሜሪት ነው የሚለው የዩቲዩብ ስም ማለት ነው ሜሪት። እሺ ቀጣይ ወደ አምስተኛ ፊደል እንሄዳለን። አምስተኛ ፊደሏ ማን ነው የምትባለው? ከኩ ኪ ካ ኬ ነች ማለት ነው። ኬ ከዛ ማን ኬክ ኬ እቺ የሸቤት አራተኛ ፊደል ሸሹ ሺሻ አያችሁ። ኬ ከዛ ሻ ኬሻ። እቺ ደግሞ ኬ ከዛ እቺ የኘ ቤት አይደለች? የኘ ቤት አራተኛ ኘ ኙ ኝ ኛ ኬኛ። እሺ ቀጣይ ኬ አለች ን አለች ያ ኬንያ ኬላ ችላነች ኬላ። በጣም አሪፍ። እሺ አሁን ደግሞ ወደ ስድስተኛ እና ወደ ሰባተኛ ፊደሎች እንሄዳለን ማለት ነው። ወደ ስድስተኛ እና ሰባተኛ። ስድስተኛ ፊደል ክ ነው።
እስኪ ከአንደኛው ጀምር ስላነብ ከኩ ኪ ካ ኬ አምስተኛ ክ ስድስተኛ ኮ ሰባተኛ። ስለዚህ ይኸው እንደ ቅድሙ አይነት ሁለት ደብል ፊደል ሲመጣ ሁለቱንም መጥራት፣ ሶስት ፊደል ካለ ሶስቱን መጥራት። አሁን ሁለት ያለው ክ እዚህ ጋር ይሄኛውም እዚህ ጋር ክ አለ። ስለዚህ ክ ክ ክክ ክክ ክ ፍ ከዛ ለ ክፍል ክ ም ር ክምር ክ ን ጅ ፍ ክንፍ ክ ይሄ ደግሞ የሰቤት ስድስተኛ ሳሱ ሲሳ ሴስ ስነች ክስ። በዚህ መንገድ አነበብን ማለት ነው። እሺ ይሄ ሰባተኛ ፊደሉ ደግሞ ኮ ነው። ኮ ኮ ት ኮት ኮ ኮ ከዛ ብ ኮኮ ኮ ላ ይሄ ኮ ይሄ ደግሞ የሰ ሰባተኛ ፊደል የሰ ሰባተኛ ፊደል ማለት ነው። ሰሱ ሲሳ ሴስ ሶ ሰባተኛው ሶ ነው። ኮሶ ኮሶ ብላችሁ ማንበብ ትችላላችሁ ማለት ነው። ያው የዛሬው ቪዲዮ ይሄ ይመስላል። ለመማር የምትፈልጉ ተማሪዎች ደግሞ ከታች ባለው ስልክ ቁጥር እንግዲህ ስልኬን ሴቭ በማድረግ ኢሞ ላይ፣ ዋትሳፕ ወይ ቴሌግራም ላይ ብትደውሉልኝ ባላችሁበት ሆናችሁ እኔን ደግሞ አግኝታችሁ መማር ትችላላችሁ። 251 9 20 24 775 ይሄ ዋና ስልክ ቁጥር ማለት ነው። ሴቭ በማድረግ ደውሉልኝ።